ንስሐ መግባት ምንድነው? ሰውን ስንበድልና ስናሳዝን ተግባራችን ልክ እንዳልሆነ ተናግረን ይቅርታ እንጠይቃለን። እግዚአብሔርን ስንበድልና ስናሳዝን ደግሞ በአንደበታችን ኑዛዜ አጥፍቻለሁ ማረኝ ብለን ንስሐ እንገባለን። ይህ ግን የንስሐ መግባት አንዱ ስርዓት እንጂ ሙሉ ሂደት አይደለም። እንደ እግዚአብሔር ቃል እንየው። ክርስቶስ የምድር ላይ የመጀመሪያ ትምህርቱን መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ ነው የጀመረው። የኢየሱስ ክርስቶስ ሐዋርያ የሆነው ጳውሎስም ለአሕዛብም ንስሐ ይገቡ ዘንድና ለንስሐ የሚገባ ነገር እያደረጉ ወደ እግዚአብሔር ዘወር ይሉ ዘንድ ተናገርኩ ይለናል። በዚህ ሐሳብ ውስጥም ንስሐ የአንደበት ቃል ሳይሆን ተግባር እንደሆነ እንመለከታለን። መዝሙረኛው ዳዊትም ለሕግ ተላላፊዎች መንገድህን አስተምራለሁ፣ ኃጢአተኞችም ወደ አንተ ይመለሳሉ በማለት ንስሐ በእውቀትና በመረዳት የሚሆን የሐሳብ ለውጥ እንደሆነ ይነግረናል። ነብዩ ኢዩኤልም ልባችሁን እንጂ ልብሳችሁን አትቅደዱ፣ አምላካችሁም እግዚአብሔር ቸርና መሐሪ፣ ቁጣውም የዘገየ ምሕረቱም የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ በማለት ንስሐ በጥፋቱ ካዘነና ከተሰበረ ልብ እንደሆነ ይነግረናል። በግሪኩ የንስሐ አቻ ቃል ሜታኖያ፣ አቻ ትርጉሙም ባለሌላ አእምሮ መሆን ማለት ነው። ለነገሮች ያለኝ መረዳት ተቀይሯል፣ እንደ ድሮ መኖር አልቻልኩም፣ አዲስ ህይወት መጀመር አለብኝ የሚያስብል አይነት። እንደ እግዚአብሔር ቃል የሆነ ንስሐ ለመግባት ኃጢአት ጥፋታችንን ማወቅ፣ እግዚአብሔርን እንዳሳዘንን መረዳት፣ እግዚአብሔርን ስላሳዘንን ማዘን፣ መጸጸት፣ በአንደበታችን ቃል የሰራነው ስራ ልክ እንዳልሆነ በመናገር ምህረትን መጠየቅ፣ የራሳችንን ተግባርና መንገድ ትተን ወደ እግዚአብሔር መመለስ፣ የኑሮ ዘይቤያችንን መቀየር አለብን። ስለዚህ ንስሐ የአፋችን ቃል ሳይሆን የህይወት መንገዳችንንና የዕለት ተዕለት ተግባራችንን የሚያስቀይር በእውቀት የተደገፈ እና ከልብ የመነጨ ወደ እግዚአብሔር የመመለስ ተግባር ነው። ንስሐ እንድንገባ እግዚአብሔር ይርዳን።